አንዴ እንዳታሳልፉት። ረመዳን ነው። አንድ ውስጤ ዱዓ አደርግላችሁ አለ ይላደርግላችሁ ነው። አሚን በሉ። ሀጀር ዓለይሃ ሰላም አላሁ ስብሓነሁ ወተዓላን ቀጠራቲ ማኢ የውሃን እንጥፍጣፊ ጠብታ ጠየቀችው። እስማኤል ተጠምቶባት ማለት ነው። ፈጃአሃ ዘምዘሙ ፈይደን ዘምዘም እየተንበባ መጣላት። አላህ ሪዝቃችሁን እንደ ዘምዘም ያንበባላችሁ። ፈውቀ ረጃ አላህ ከጠየቅነው በላይ ነው የሚሰጠው። ፈውቀ ረጃ ይስጣችሁ፣ ከጠየቃችሁት ከለምናችሁት በላይ ይስጣችሁ። ኢብራሂም ዓለይሂ ሰላም ወደ እሳት ሲወረወር ምንም የሚያውቀው ነገር የለም። ማረፊያው የት ይሁን ይብረደው ይፍጀው የሚያውቀው ነገር የለም። ፈቀጥ እነሁ ያዕለም እነላህ መዐህ አላህ አብሮት እንደሆነ ብቻ ነበር የሚያውቀው። አላህም ሆኖ ማለት ነው። አላህ ይሁናችሁ በሐጃዎቻችሁ በሙሉ አላህ ይወከላችሁ። ረመዳን ላይ ጾመው በየአንዳንዱ ሌሊት እኔ ከጀሃነም እሳት ነፃ እምላቸው ሰዎች አሉ ብሏልና አላህ ከጀሃነም እሳት ነፃ ይበላችሁ፣ ነፃ ይበለን። አላህ ጀነትን ይወፍቃችሁ፣ የነቢይ ጎረቤት አላህ ያደርጋችሁ። አላህ ሱብሓነላህ ጀነት ገብተው ትልቁ ስጦታ አላህን ማየት ነው። የአላህን ፊት አይከልክለን አይከልክላችሁ። አላሁመ አሚን። አሚን ያላችሁ ግን አይመስለኝም። ኢንሻአላህ አሚን በሉ። ኢንሻአላህ አላህ ብለን ያደረግነው ዱዓውን አሰራጩት፣ ሼር አድርጉት። በአላህ ፍቃድ ሁሉም ሙስሊም ይጠቀምበታል ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አጠር ያለች መልእክት ለሴት እህቶቻችንና ለእናቶቻችን። አንድ ዓሊም እዚሁ ረመዳን ውስጥ ተጠየቁና አፍደሉል ዒባዳ የትኛው ነው የረመዳን ዒባዳ በላጩ የትኛው ነው ብለው ጠይቋቸው። ይህም ሶላት ነው፣ ሰደቃ ነው፣ ሲያም ነው ብለው ጠይቋቸው። ምን አሉ? ላ አልአክሰሩ አጅረን ምርጥ ዒባዳ ብዙ አጅር የሚያስገኘው አልሸኽሱ አለዚ የዕድ አጣዓመ ሊሳኢሚን ያ ጾመኞችን ሊያስፈጥር የሚታተረው ከጧት ጀምሮ እነሱን ለማስፈጠር የሚተጋው ነው አሉ ይባላልና ሐቂቃ እነዚህ ሰዎች ደግሞ ሴት እህቶቻችንና እናቶቻችን ናቸው። አላህ ይቀበላቸው። መልእክቱን አድርሱላቸው፣ አበሽራቸው። አላህ ይቀበላቸው። ሼር አድርጉላቸው። ሰላም አለይኩም ወራህመቱላሂ